በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃናት መምህር ናሁሰናይ ነጋ የዚህ ታላቅ ደብር አስተዳዳሪ፣ ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር አባቶች፣ ካህናት፣ ለመልካም ተልእኮ የምትፋጠኑ ወንድሞቼ ዲያቆናት፣ በየማዕረጋችሁ አባቶች፣ እናቶች፣ እህቶችና ወንድሞች፣ ሕፃናት በእግዚአብሔር ክቡር ሰላምታ እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? በሰጠን የሕይወት ዘመን ቆይታችን ውጣ ውረድ፣ መውደቅና መነሳት፣ መቅረብና መራቅ ቢያገኘንም በድሎ ኃጢአት ሰርቶ የበረከት ዕድሜ የንስሐ ጊዜ ያልሰጥም ሳይል ደግና ሩህሩህ አምላክ ዕድሜያችን ላይ የዛሬዋን ክቡር ሰንበት ስለቸረን ክብር ምስጋና ለሱ ይሁን። በዚህ ዓለም አላዋቂ መሃይምናን ደካማ ተብለው ለሚንገዋለሉ ምስኪናን መንፈሳዊ እውቀት እንዲገለጥላቸው በምልጃ የረዳች እመቤታችን ቃል ኪዳኗን በማመን አንደበቴን አደራ እየሰጠው ቆሞ መናገር ተቀምጦ መስማት ጥበብ እግዚአብሔር ሲያድል ነውና የቃሉን ደጃፍ ለእናንተም ለእኔም ለባህሪ እግዚአብሔር አምላካችን እንዲከፍትልን ፈቃድ ይሁንልን። እንግዲህ ዛሬ ሊቁ ቅዱስ ያሬድ እኒህን የዐቢይ ጾም ሳምንታት ከሰጣቸው ስያሜዎች የዛሬው መጻጉዕ ነው። ስለሱ ነው የምንማር። ታሪኩ የሚገኘው በዮሐንስ ወንጌል ምዕራፍ 5 ላይ እንዲህ ይነበባል። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችና ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። ያን ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደም ማለት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ይላል። ስለ ቃሉ አምላካችን የተመሰገነ ይሁን። እንዳነበብነው መጻጉዕ ማለት ስም አይደለም፣ የሕመም ሰው ደዌ ያገኘው ማለት ነው። ከዚህ በኋላ የአይሁድ በዓል ነበረ። ይህ በዓል የፋሲካ በዓላቸው ነው። አይሁድ የሚያከብሩት እኛ የምናከብረው አይነት ፋሲካ አይደለም። ያኔ እግዚአብሔር ያሻገራቸውን በማሰብ ይህን በዓል ያከብራሉ። የሆነ ሆኖ የአይሁድ በዓል ተባለ። ቀድሞ ግን የሚባለው በዘጸአት ላይ እንደምናነበው በዓሉ የእግዚአብሔር በዓል ነበር፣ በዓለ እግዚአብሔር ነበር። አይሁድ ልባቸው ደንድኖ ግብፅ ውስጥ የኮረጇቸውን አማልክት ዳግም እያመለኩ እግዚአብሔርን አስቆጥተውት በዓላቸውን የሰው በዓል አድርገውታል። ስለዚህ ነው በሐዲስ ኪዳን የአይሁድ በዓል እያለ ያነሳል። መድኃኒታችን ኢየሱስ ክርስቶስ ከጥምቀት በኋላ ወደ ኢየሩሳሌም እየወጣ ይህንን በዓል 4 ጊዜ አክብሮታል። ከዛ በፊት ከዮሴፍ ጋር ከእመቤታችን ጋር ታስታውሳላችሁ። በ12 ዓመቱ ወደ ቤተ መቅደስ መጣ የሚል እናያለን።
እንዲህ አይሁድን በዓል ያከብር ነበረ። በአግባቡ ሕገ መጽሐፋዊንም እንዲህ እያከበረ በጥቂት በጥቂት እያላደገ እንዳለ መጽሐፍ። ስለዚህ አይሁድ በዓሉን የአይሁድ በዓል የራሳቸው በዓል አድርገውታል። ዛሬም መንፈሳዊ በዓላትን እግዚአብሔር የሚታሰብበትን ስራው በእውነት የሚደነቅበትን ልደቱ ሊሆን ይችላል፣ ትንሣኤው ሊሆን ይችላል። ሰው እኮ ሁለት በዓል አለው። በዘመናችን የምናየው ይህንን ሰው የሥጋውን በዓል ያከብርበታል፣ ፈቃዱን ይፈጽምበታል። እንኳን አይደለም እንዲህ ትልልቅ ስራ የተሰራባቸው ቀርቶ እንደ እውነት ለመናገር ጠላትን ድል የምነሳባትን እንኳን አጽዋማት ሰው እግዚአብሔር የፈቀደው አይነት ጾም እንኳን ሲጾም አይታይም። እኔ የፈቀድኩት ጾም ይህ ነውን እያለ እንዲያውም ሲወቅስ እናያለን። እግዚአብሔር የፈቀደውን አይነት ጾም ጾመን ሁላችንም በዓላቱን የእግዚአብሔርን በዓል የእግዚአብሔር ነው ብለን እንድናከብር በመንፈሳዊ ስሜት እንድናልፍ እግዚአብሔር አምላክ ይርዳል። ስለዚህ ያ የፋሲካ በዓል በነበረ ጊዜ ጌታ ወደዚያች ወደ ቤተ ሳይዳ በኢየሩሳሌም ወዳለችው በበጎች በር አጠገብ ተኝቶ ወደ ነበረው 38 ዓመት ሙሉ ባልጋ ቁራኛ በደዌ ዳኛ ተይዞ ወደ ነበረ ሰው ነው የመጣው። የበጎች በር ይላታል። ልክ ነው። ለመስዋዕት የሚሆኑ በጎች በቀደመው ጊዜ ለተሰራው ኃጢአት ስርየት ለማግኘት 1 ዓመት ያላለፋቸውን በጎች ቀንዱ ያልከረከረውን ጸጉሩ ያልበነነውን ለእግዚአብሔር የሚገባውን መስዋዕት ያቀርቡ ነበርና በዚያች በበጎች በር በዚያች ደፏ ላይ እጃቸው የሰለለ ደዌ የጸናባቸው አይነ ስውራን አካላቸው በሕመም የተያዘ ሰዎች በሙሉ በዚያ ወድቀዋል። ስለዚህ ይህ ሰው 38 ዓመቱ ነው። ቤተ ሳይዳ ቤተ ዝዳ ይሏታል አይሁድ። እኛ ደግሞ በቤተ ክርስቲያናችን የይቅርታ በር ትባላለች። በደረጃው ላይ ተኝቶ ነው ሰው በሚመላለስበት ላይ ሳንቲም ድቃቄ ልብስላቄ ተስፋ አድርጎ በዛ ወድቋል። ይሄ ብቻ አልነበረም። መልአኩ መጥቶ አንዳንድ ጊዜ በነካት ጊዜ ቀድሞ የሚገባ ሰው ከደዌ ይፈወስ ነበር፣ ከደዌ ይፈወስ ነበር። በዚህ በመጽሐፈ ኢዮብ ምዕራፍ 33 ቁጥር 20 ላይ እንደምናነበው ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ስጋውን እንደ ሕፃን ይመልሰዋል፣ ይለመልምማል፣ ወደ ጉብዝና ይመልሰዋል እንዳለ መልአኩም መጥቶ በነካት ጊዜ የሚለው እንዲህ ነው። ስለዚህ መላእክት ታላቅ እርዳታን ታላቅ አማላጅነትን በተሰጣቸው ጸጋ ያደርጋሉ። በረከታቸው ይደርብን። ስለዚህ ይህ መልአክ በቤተ መቅደስ ዛሬም ስራውን ይሰራል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል እንደተባለ። ስለዚህ ሰው ከዚያች ከመጠመቂያው የሚከተኝ ሰው የለም። ከቃሉ የምንረዳው ይህንን አምላካችን ወደዚህ ሰው መጣ። በትህትና ቃል ለሕመምተኛ በሚገባው ቃል በማያስቆጣው መንገድ ልትድን ትወዳለህን ብሎ በትህትና ጠየቀው። አንዳንድ ሰው ሕመምተኛ መጠየቅ የማይችል የሚያስቆጣ ልክ መድኃኒት የሚያዝለት ይመስል በሽታ የጀመረ መቼ ምንህን ነው የሚሰማ በዝርዝር ስንት ቀን ሆነ በዚህ እኮ በሽታ ነገሬም ተይዘው እኮ በእውነት በጣም አደጋ ላይ ናቸው ብለው ከህመሙ በላይ የሚያስደነግጡ ሰዎች አሉ። አምላካችን ግን ልትድን ትወዳለህን አለው። ማን ይክተተኝ ሰው የለኝም ነው ያለው። በእርግጥ ይህንን ጥያቄ የጠየቀው አምላካችንን ሲያየው እውነትም የ30 ዓመት ጎልማሳ መስሎ ስለታየው አብረውት የተከተሉትም ስላሉ እነሱ በቃ አንስተው ቀድመው ይክተቱ እንዲለው ፈልጎ ነው ማን ይክተተኝ ያለው። እሱም ጎልማሳ መስሎ ስለታየው አንከብክቤ እኔ ላስገባ እንዲለው ወዶ። ስለዚህ ምን አለው? ማን ይክተተኝ ሰው የለኝም አለ። መድኃኒታችን ምን አለው? ተነስ አልጋህን ይዘህ ተመላለስ ነው ያለው። ሂድ በቃ ግባና በዚህ ውሃ ተጠመቅ ማለት ይቻላል። ለምን አላለው? እንዳይመጻደቅ እንዳይታበይ። ምክንያቱም ድሮ ስላልድን ነው እንዴ 38 ዓመት ሙሉ እኮ ነው ደጀ ጸናሁት ይላልና። ስለዚህ ምን አለው? ምንም ምክንያት የለኝም ሰው ብሎ ምንም የለው። ምንም ለሌላቸው ያላቸው እግዚአብሔር ነው። ክብርና ምስጋና ለሱ ይሁን። ምንም የለኝም ማለት ተነሳ
አልጋህን ይዘህ ተመላለስ። ለጸበል የነበረውን ክብር ለማሳነስ አይደለም። በሌላ ገጽ ስንመለከት ከተወለደ ጀምሮ አይን የሌለው ግንባር ብቻ የነበረው አንድ ሰው አየ ይላል አምላካችን። ክብር ይግባውና ክቡር ምራቁን ፂቅ ብሎ ጭቃን ለወሰና አይኑን ቀባው። ሂድና በመጠመቂያው ታጠብ፣ ራስንም ለካህን አሳይ ብሎታል። አይን የሌለውን ወደ ጉድጓድ ሂድ ብሎታል። ቸርነቱ የሱ ስለሆነ አድራሻው ሁሉ ጠቁሞታል። ሂድና ተጠመቅ ብሎታል። ዛሬም በቤተክርስቲያናችን እንጠመቃለን፣ እንድናለን፣ እንፈወሳለን። በእውነቱ እግዚአብሔር ታላቅ ቸርነትን ዛሬም ያደርግልናል። እግዚአብሔር ታላላቅ በረከቶችን ያደርግልናል። በዚህ ቅጽር መጥቶ የማይፈወስ የማይድን ጸበሉ ጸበል ነው። ጸበልን ውሃ ላለ ውሃ ይሆንበታል። ታስታውሳላችሁ ቅዱስ አባታችን ዮሐንስ አፈወርቅ ወደ መርከቡ ኖህ ያስገባቸውን እንስሳት ሲገልጥ ምን አለ? ጅቡ ሲገባ ጅብ ነው፣ ሲወጣም ጅብ ሆኖ ነው የወጣው ይላል። በዚች በአማናይቷ ቤተክርስቲያን ግን አውሬ ሆኖ የገባ ሰው በንስሐ ተስተካክሎ ትሁት፣ ዘማዊው ድንግል፣ ዋሾው እውነተኛ፣ ኃጥኡ ጻድቅ ሆኖ ነው የሚወጣው። በዚህ ቅጽር ውስጥ እናቶቻችን ከወንዝ ቀርቶ ያመጡት ውሃ ቅጽሩን ካለፈ በኋላ ጠበል በቤታቸው እናቶቻችን ወጥተው ወርደው ፈጭተው አድቀው ጋግረው ላይታች ብለው ያመጡትን ከቅጽሩ ውጭ የነበረ ስሙ ተቀይሮ በዚህ ሲመጣ ጸዲቅ። እዚህ ቤት በሰፈራችን በአካባቢያችን እንደምናየው ትቢያ አይደለም። በቅድስናው ስፍራ ለእግዚአብሔር ስገዱ መባል አንዘነጋ። እምነት ጸበል። ስለዚህ ሰው ይፈወሳል፣ ሰው ይድናል። የእግዚአብሔርን ቸርነት የሚተማመን ሁሉ ይድናል፣ እግዚአብሔር ያደርግለታል። ዛሬም በብዙ ደዌ ተጨብጦ የተያዘ አለ። በገቢረ ኃጢአት የተያዘ፣ በክፋት፣ በጭካኔ፣ በደም ማፍሰስ፣ በሐሜት ደዌ የተያዘ ከዚህ ቅጽር የገባ ከዚህ ቤት የገባ ስሙንም ማንነቱንም ቀይሮ ይወጣል። እግዚአብሔር ይህን ያደርጋል። ኤስድሮስ የሚባል አንድ ወጣት ዘመኑን ያጠፋው በዝሙት፣ ዘመኑን ያጠፋው በኃጢአት፣ ነገር ግን ንስሐ ገባ። እግዚአብሔር አሸነፈው። በቃሉ ለእግዚአብሔር የተገዛ የታዘዘ ሆነ። ከቀን ብዛት በዝሙት አብራ የወደቀች የተነሳች ወጣት ከገዳም ወደ ገበያ ሲሄድ አገኘችውና ኤስድሮስ እኔ ገሌ ይባላለሁ አለችው። ፊቱን መለሰና ሮጣ። ምን ነው እኔ እኮ ነኝ ስትለው እኔ ግን አይደለሁም አላት። ተቀይሮ አይደል? ንስሐ ገብቶ አይደል? ስጋው ደግሞ ተቀብሎ አይደል? መንገድ ጀምሮ አይደል? ደዌውን አርቆ አይደል? ስለዚህ ከዚህ በኋላ ዳግም በደዌ ኃጢአት ላለመውደቅ ራሱን ወደ እግዚአብሔር ነው ያቀረበ። ስለዚህ ክርስቲያኖች ወደ እግዚአብሔር የገባ ይፈወሳል፣ ይድናል። በዚህ ዘመን እንደዛን ጊዜ በፕሮግራም ፈውስ የለም። እግዚአብሔር በወደደው በፈቀደው መንገድ ይምራል። አምነው ወደ ቤቱ የመጡ ሁሉ አምነው ይፈወሳል። የሱ ቸርነት መጻሕፍትን ብናይ አንዳንዴ ተጠርቶ የፈወሰበት ቦታ አለ፣ አንዳንዴ ጠርቶ የፈወሰበት ቦታ አለ። አንዳንድ ቦታ ላይ ደግሞ በሐዘን ቦታ ተገኝቶ እንባውን ያፈሰሰበታል። ቸርነቱ ብዙ ነው። አልጋህን ተሸክመ ሂድ ያለውን አይነት ደግሞ ከና አልጋው ደግሞ አምጥቶ ያቀረቡለትም አለ። ብዙዎች ከመልካም ትህትና ጋር ፈውስን አግኝተዋል አሉ እኮ። ያቺን ምስኪን ሰው 12 ዓመት ደም የፈሰሳትን ማስታወስ እንችላለን። የልብሱን ጫፍ ብነካ ደሜ ይቆማል ነው ያለችው። ብዙ ደዌ ያገኛቸው ሰዎች ነበሩ። በብዙ ደዌ የተያዙ ብዙ ሰዎች አሉ። ይጋፋሉ። ማን ነው የነካኝ ነው አምላካችን። ማን ነው የነካኝ እንዴት ትላለህ በዚህ ሁሉ መካከል? አይ እኔ ኃይል ሲወጣ ታወቀኝ። ኃይል እንዲወጣ የሚያደርግ የእምነት ጸሎት፣ በእምነት የተደገፈ ጸሎት ይፈልጋል። እግዚአብሔር እሺ ይላል፣ እግዚአብሔር አይሆንም ይላል፣ እግዚአብሔር ጠብቅ ይላል። የማይጠቅመን ከሆነ አይሆንም ይላል፣ የሚጠቅመን ከሆነ እሺ ይለናል። ጊዜው ካልሆነ ደግሞ ጠብቅ ይላል እግዚአብሔር። ለሁሉ ጊዜ አለው እንዳለ መጽሐፍ። ጽንስ አለ ጊዜው ቢወለድ እናቲቱ እንኳን ልትስመው አታቅፈውም፣ ደም ነው። ዘር አለ ጊዜው ነብላህ ቢሉት እሸት ጊዜው ሳይደርስ ቢበላ ሆድ ይቆርጣል። ቀኑ ቢያልፍ ደግሞ ጥርስ ያብራል። ለሁሉም ጊዜ አለ። ስለዚህ በኔ ደረጃ በኔ ቀን በኔ ጊዜ እያልን እግዚአብሔርን ቆርጠን መናገርም ተገቢም አይደለም። ሰው የእግዚአብሔርን ጊዜ ሊጠብቅ ይገባል።
ሊስማማ ይገባል። ስለዚህ የእግዚአብሔርን ጊዜ መጠበቅን የመሰለው ነገር የለም። እንዲህ አይነቱ በእምነት መመላለስ ይገባል። የልብሱን ጫፍ ብነካ ደሜ ይቆማል ያለች ምስኪን ሴት የልብሱን ጫፍ መታ ደሟ ቆመ። ብዙዎች ይጋፉ ነበር፣ ብዙዎች ላይ ታችሉ ነበር። ከደዌ ጋር ሆነው ዓለምነት የሚጮሃል ዛሬም በቤቱ ያገለገለ ይወጣ የገባ እላይታች እያለ በሰው ዘንድ የሚታይ ሩጫ ያለው በእምነት አለመሆኑ ጥቅም የለም። በእምነት የሆነ ትጋት ነው ዋጋ የሚያስብ። ዛሬ እኮ ከበሮተን ታክሲ የት ነህ መገናኛ ነው ጥልቅ ነው እንጂ ምን ነው መንጃ ፈቃድ የሚጠይቃል። ሰው ሰውን አምኖ ተሳፍሮ እንዲህ ሲሄድ አውሮፕላን አገር ውቅያኖስ ሲሻገር አብራሪው ስሙ ማን ይባላል ስንት ሺህ ሰዓት አብሯል ብሎ የሚጠይቅ አምኖ ነው ነፍሱን የሚሰጠው። ሰው ለእግዚአብሔር እንዲህ በእምነት ታዲያ ሊቀርባ ይገባል። የነፍስም የሥጋም ልጅ እግዚአብሔር አይደለም? አምጭስ ወሳጅስ እሱ አይደለም? አድራጊስ አጽዳቂስ ኮናኝስ እሱ አይደለም? ክርስቲያኖች፣ ስለዚህ በዚህ ዘመን እግዚአብሔር በፕሮግራም አይደለም ይፈውስ። በእምነት የመጡት ሁሉ ይፈወሳሉ። ከቤቴ ጣራም አትግባ ቃል ብቻ ተናገር ያለም ሰው አንተ ከቤቴ ጣራ ልትገባ ይገባል። ልጄ ታሟል፣ እኔ መቶ አለቃ ነኝ፣ የበላይ ሲያዘኝ ወዲያ ሂድ ወዲህ ሂድ ቢለኝ እሺ እንደምለው ሁሉ የበታቾቼን ሂዱ ኑ ብልሳቸው እንደሚመጡት ሁሉ አንተም ቃል ብቻ ተናገር ልጄ ይፈወሳል። ሮማዊ ነው ይሄ ሮማዊ ነው። እንዲህ አይነት እምነት በእውነት አላየሁም። እንዳንተ አይነት አማኝ ልጅ ድኗል አሉት። መልእክተኞች መጡ፣ ልጅ ተፈወሰ አሉት። ሰዓቱን ሲያስተያይ ጌታ ልጅ ድኗል ካለው ጋር ተመሳሰለበት። ቃሉ የዚህን ያህል ብርቱ ነው። ክብርና ምስጋና ለሱ ይሁን። አልጋህን ይዘህ ምን በላለው ተመላለስ አለ። ይሄንን ሰው በቃሉ አልጋህን ተሸከማል። ሌላ አላለው። ብዙ ጊዜ ሰው የለኝም ተሸክመው ለብዙ ጊዜ ቆየች ብቻ አልጋ ናት። ስለዚህ ውለቷን ተሸከማት ተባለ። ዛሬ ተሸክመው ያሳደጉ 9 ወር ከ5 ቀን በማይፀን ከዛም 4 ዓመት ጡት እያጠቡ ያሳደጉና ተሸክማ የነበረች ብድራቷን ሊከፈላት ይገባል። ዛሬ ለ80 ዓመት ለ90 ዓመት ነው በጎ ነገር ዛሬ በወጣትነት ብናደርግ ብድራቱን እንቀበላለን። አንድ ጎልማሳ ሰው ለልጁ እዚህ ጋር ያጎርሳል፣ እዚህ ደግሞ ለአባቱ ያጎርሳል፣ እዚህ ለልጁ ያጎርሳል። ምን ነው ምን እያረክ ነው አንተ ተራ የለህም እንዴ አሉት። እዚህ ብድር እከፍላለሁ፣ እዚህ ደግሞ ብድር አቆያለሁ አለ ይባላል። ብድርና ቆይ ብድር እንክፈል። ወገቡን ታጥባ ያሳደጋባት ብድሩን እንክፈል። እላይታች ብላ ያሳደገች የቀይ ጥቁር ሆነ ያሳደገችና ብድራቷን እንክፈል። ቤተ ክርስቲያን አጥምቃ አቁርባ የሥላሴ ልጅነትን አሰጥታ ተሸክማ አስተምራ አማደ ምስጢራተ ቤተ ክርስቲያኑን ምስጢራትን ፈጽማ በሚታይ አገልግሎት የማይታየውን የእግዚአብሔር ጸጋ አጎናጽፋ ብድሯ ሊከፈላት ሲገባ ዛሬ ጀርባ ሰተናት ልንሸከማት ልናገለግላት ምን ጎደለሽ ልንላት በአስራት በበኩራታችን ልንታመንላት በአብነት ትምህርቱ ልንታመንላት በሩጫው ልንታመንላት ሲገባ ጀርባ መስጠት አለመሸከማችን ነውር። በገጠሩ ጧፍ የሚያበሩት አጥተው ልምጭ የሚበራባቸው ገዳማት አሉ። የአብነት መምህራን ያሳዝናል። ዛሬ በከተማ ይበሉት አጥተው መጥተው ፈልሰው አርማታ ሲያቦኩ ያሳዝናሉ። የመንግሥተ ሰማያት መክፈቻ ቁልፍ ይዘው ሲንገላቱ ያሳዝናሉ። ልንሸከማቸው ሲገባ ብድራት መክፈል ሲገባን የቤተ ክርስቲያን ውለታ መክፈል ሲገባን ብዙ የሚያሳዝኑ ነገሮች ማየት ይቻላል። ብዙ አረጋውያን ብድራታቸውን መክፈል ሲገባ። ስለዚህ ወገኖቼ ቅዱስ ዮሐንስ አፈወርቅ ብዙ ይመክራል። ስለ ነፍስ ጤና በሥጋ ላይ ሕመምን ያመጣል ነው የሚል። አንዳንድ ጊዜ ለክብር የሚሆን ደዌያል ስለ ነፍስ ጤና አንዳንድ ሰው በደዌ ይጠራል። ከመጣ በኋላ ቤተ ክርስቲያን ያገለግላል። ክህነት ደረጃ ሁሉ የሚደርስ እንኳን አግናጢዎስ ማነው አንድ ታላቅ መምህር ነበረ። ዘመኑ ሙሉ ያጠፋው በኃጢአት ነው። ደናግላልን ከክብር ያሳነሳል። እየተሯሯጠ ያገኛቸው ሁሉ መከራ ያሳያል። አንድ ቀን የንጉሥን ልጅ ባሳደዳት ጊዜ ሮጣ ቱር ብላ ከቤተ ክርስቲያን ትገባበታለች። ሊቢያዊ ነው ይሄ ሰው።
ትወጣለች ብሎ ሲጠብቅ መምህሩ የሚያስተምረው ትምህርት በእውነት በእግዚአብሔር መንፈስ ተቃኝቶ ስለነበር ትምህርቱ ልብ ይሰብራል። አንብሮስ ይባላል መምህሩ። ሲያስተምር ይህ ሰው ልቡ ተነካ፣ ልጅቱንም ረሳት። ያኔ ወደ እግዚአብሔር አንጋጠጠና እንዲህ ይሄን ያህል ዓመት አንተን ሳላውቅህ መኖሬ ትልቅ በደል ነው፣ ይቅር በለኝ። ይሄን ያህል ዓመት ስበድልህስ እንዴት አልጣልከኝም? በዚህ ሁሉ የኃጢአት ደዌ ተይዤ ብሎ አነባ፣ ንስሐ ገባ፣ ተመለሰ። እግዚአብሔር ረታው፣ ለክህነት በቃ። የየዕለት ሁኔታውን ይጽፍ ነበር። ይጽፍ ካረፈ በኋላ የጻፋቸው ሲነበር እንዲህ ብሎ ጽፏል። እኔ እኮ ኃጢአትን ያወቅሁት ምቀኛ የነበርኩት በእናቴ እቅፍ የነበርኩ ጊዜ ጡት በመጠባበት ጊዜ ነው ይላል። እንዴት እንደሆነ ታውቃላችሁ ይላል። እናቴ የሞተችበትን ልጅ እናቴ ልታጠባው ስትል እሪ እያልኩ አለቅስ ነበር አሉ። የልጅነቴን ኃጢአት አታስብብኝ ብሎ ጽፏል። በረከቱ ይደረብን። ዛሬ እንዲህ ይሰማናል። የሁላችሁ የተጠራበት መንገድ የመጣበት መንገድ ዛሬ በተለያየ መንገድ ሰው ይጠራል። ለነፍሱ ጤና በስጋ ህመም የሚጠራ ሰው ይኖራል። ለክብር ህመም የሚመጣበት ጊዜ አለ። የንጽህና በሽታም አለ። እንደ ቅዱስ ጳውሎስ ጸጋ ይበቃሃል። ሁሉም መለየት ሲችል ጎንጎኔን የሚወጋ ክፉ መንፈስ ተሰጠኝ። የራስ ምታት ነበረበት። ልብሴ ራፌ ስትጣል ደዌ አጋንንት ያለበት ይፈወሳል ብሎ እንዳይመካ እንዳይታበይ እሱ ደግሞ በዚህ ደዌ ነበረ። ለንጽህና የተሰጠው ደዌ ነበረ። ኢዮብ የዋጋ ደዌ ነበረበት። ኢዮብ በዛ ውስጥ ባያልፍ ኖሮ ፈተናው ቀላል አልነበር። በልጆቹ ተፈትኗል፣ በሚስቱ ተፈትኗል፣ በባልንጀሮቹ ተፈትኗል፣ በሀብት ንብረቱ ተፈትኗል። ግን ቋንቋ አንድ ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን ያለ። እኛ እኮ መርጠን ነው የምናመሰግነው። እኛ እኮ ሲሰጠን ነው ልልታችን። ጧፍ ዕጣናችን እኮ ሲደረግልን ለክብር ነው የመጣው። ዛሬ ኢዮብ በእንዲህ መንገድ ባያልፍ ኖሮ ጻድቅ ብለን ባላከበር ነው ነበር ክርስቲያኖች። ስለዚህ ዛሬ በበሽታ ተጠርተው አገልጋይ ይሆነዋል፣ ዲያቆናት ይሆነዋል፣ ካህናት ይሆነዋል። በጎ ጥብቅ የሆኑ ምእመናን የማያፈገፍጉ ምንም አይነት መከራ ወደኋላ የማያደርጋቸው ለክብር እንደተጠሩ የሚያውቁ አሉ። ስለዚህ እኔም እናንተም ትልቅ ዋጋ እናገኝበታለን። ይህ ሰው ቅድም እንዳልነው 38 ዓመት ሙሉ ነው አልጋ ላይ የነበረው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር ነው በዚህ ምድር ላይ የተመላለሰው። እንግዲህ ልብ በሉ፣ ፈወሰው፣ አዳነው። ይህ ሰው መላእክት ሲዘምሩ ሁሉ አልጋ ላይ ነበር። አምላካችን በተወለደበት ጊዜ ሁሉ አልጋ ላይ ነበር። መድኃኒት የሆነ እርሱ ክርስቶስ ተወልዶላችኋል ሲባል በአልጋ ላይ ነበር። በደዌ ተይዞ አልጋ ላይ ነበር። ምክንያቱም ደግመ እንዲህ አይነቱን ኃጢአት እንዳትሰራ ተብሎ አምላካችን በቤተ መቅደስ ባገኘው ጊዜ ነግሮታል። ለካ ይህ ሰው 38 ዓመት ሙሉ በአልጋ ላይ የቀረበት አብዩ ምክንያት በኃጢአቱ ምክንያት ነው ሄደው ያገኘ። ምክንያቱም ደግመ እንዳትበድል ከዚህ የባሰ እንዳያገኝ ብሎታል አምላካችን። አንዳንድ ሰው በበደሉ የሚቀጣበት ጊዜ አለ። ነቢየ እግዚአብሔር ኤልሳን ያገለግል የነበረ ረዱ ኤልሳ የሶርያውን ያንን ታላቅ ሰው እንዲፈወስ ካደረገ በኋላ በረከት ልስጥ ቢል በፍጹም ያደረገው እግዚአብሔርን አመስግነ ሄድ ብሎታል። ከመንገድ ግን ሎሌው የቅድሙን በረከት አምጣ ብሎሃል ነብዩ ብሎ ተቀ በሐሰት ኤልሳም የት ነበርክ ቢለው እዚሁ አለ። እንግዳው ዋሽታ አላገባ ምን ማለዚያ ተቀበልሃልና በዚያ ሰው ላይ የነበረ ደዌ ባንተ ይምጣል። በቆመበት ልክ እንደ በረዶ ነጭ ነው። አንዳንዴ የእግዚአብሔር ሰይፍ ሲጥል ነው እንጂ ሲመታ ይታያል። እግዚአብሔርን በእውነት ነው የምላችሁ አጥብቆ መበደል፣ ማስቀየም፣ ቁጣ እንዳለው መርሳት የለብን። መዓቱ የራቀ ምሕረቱ የበዛ ነው። አዎ እግዚአብሔርን በትህትና እንደማክበር እንደማምለክ ትልቅ ዋጋ ያለው ነገር የለም። ይህ ሰው 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዟል። ከዛ ጎልማሳ ሆኖ ኃጢአት ቢሰራ ከዛም በላይ ሊሆን ይችላል እድሜው 38 ዓመት ግን በአልጋ ላይ ያሳለፈበት ጊዜ። ስለዚህ ይህን ሰው አምላካችን ተነስ፣ አልጋህን ይዘህ ተመላለስ። አልጋውን ይዞ ተመላለሰ።
እምቢም አላለ። አልጋውን ይዞ ተመላለሰ። አይሁድ መጡና ማን ነው ያዳነ አሉት። ያ ሰው አላቸው። አይሁድ በጣም ጠንቃቆች ናቸው ለንግግራቸው። ያ ሰው ማን ነው ነው ያሉት። አምላክ ነው አለ። 38 ዓመት ሙሉ ተጨብጦ የነበረ ሰው በመፈወሱም ይላሉ ሊቃውንት አንዳንዴ ደስተኛ አልነበረም፣ አላመሰገንምና። አንዳንድ ሰው አለ ልመናን ለዕለት ገቢ የሚያደርግ ችግሩን የዕለት ገቢ የሚያደርጋል። እግዚአብሔር እንዳይመሰገን አድኖኛል አድርጎልኛል ብሎ ቸርነቱን መናገር ሲገባው ደጅ መጽናት ሲገባው ልመና የሚስማማው ሰው አለ አንዳንድ ሰው በእውነት ነው የምላችሁ። ስለዚህ ሰው በመፈወሱ ደስተኛ አልነበረ። ምክንያቱም አይሁድ ማን ያዳነ ሲባል በሰንበት ፈውሰኝ ሳለው የፈወሰኝ እሱ ነው ብሎ ጸፍቶታል፣ በጥፊ መቶታል አምላካቸው። ስለዚህ የዚህን ያህል ውለታ የሚረሳ ካልገረ የተነሳ እግዚአብሔርን ረሳ እንደሚባል ዛሬ ብዙ የእግዚአብሔርን ቸርነት የሚያቅፋፋ የተደረገለትን የሚዘነጋ ከዚህ የበለጠ በደል የለም፣ ከዚህ የበለጠ ጥፋት የለም። በነፃ ነው የፈወሰ። ምንም አይነት ጩኸት ሳይጮህ ሳይጠይቅ አይሁድ ተሰብስበው ያዳነ እሱ ነው የታለ? ብዙ የታመሙ ብዙ የተቸገሩ አሉ፣ እንዲድኑ ይገባል እንንገረው አላሉም። ያ ሰው ማን ነው ነው? አክብረው እንኳን ሊጠሩት ሊያመሰግኑት አልወደዱም። በዓላቸውን ቅድም እንዳልኩት የራሳቸው እንዳደረጉት ሁሉን ነገር የራሳቸው ያደርጉታል። ምንድነው ያሉት? አልጋህን በሰንበት ልትሸከም አልተፈቀደም ነው። ያዳነህን እናመሰግናለን። 38 ሰዓት አይደለም 38 ዓመት ነው። ለማክበር አልቆሙ፣ ለመዘመር አልቆሙ፣ ለውዳሴ አልቆሙ። እንዴት እንዲገሉት ነበር የሚማከሩት? በተደረገው ቸርነት ነገሮችን ሁሉ ያገፋፉ ነበር አይሁድ። ስለዚህ እውነቴን ነው የእግዚአብሔር ሥራ አልታያቸው። ይሄ ሰውዬ የታያቸው ከአንገቱ በላይ ነው። ከአንገቱ በታች ያለው ሽባነቱ ደዌ አልታያቸው። አለ አንዳንድ ሰው በእጁ የሚበረክትለትን ብቻ ብር የሚያስብ የሚደረግለትን ቸርነት ማያስተውላል። ለገሌ ያደረገለትን ነገር እግዚአብሔርን አድርጎልሃል ብሎ መመስከር የሚያቅተዋል። ስለዚህ እነሱ የታያቸው ከአንገቱ በላይ በሰንበት አልጋ ልትሸከም አይገባም ነው ያሉት። ተጥመልምሎ ያን ያለ ዓመት የተኛውን እነሱም ሌሎቹም መፍትሄ ሊሰጡት ያልቻሉትን ያደረገውን እግዚአብሔርን አላመሰገኑ። ስለዚህ ወገኖቼ ሲሆን እግዚአብሔር እንዲመሰገን ምክንያት መሆን አለማማረር መታመን ነው የሚያስፈልግ። በቤተ መቅደስ ውስጥ ብዙ ሕዝብ ስለነበር ሲወዛወዝ ጌታው ማን እንደሆነ እንኳን አልለየውም። ያ ሰው ነው አልለየውም። ደግማ ኃጢአት አትስራ፣ የዚህ አይነቱ እንዳያገኝሃል። ምክንያቱም ነገ እንደሚበድል ስለሚያውቅ፣ ነገ እንደሚያጠፋ ስለሚያውቅ። ስለዚህ ወገኖቼ ፈውሱን ቸርነቱን ለኔም ለእናንተም እግዚአብሔር አምላካችን ያድርግልን። ከዚህ ቤት የገባ ሳይድን ሳይፈወስ ሳይደረግለት ሳይከናወንለት የሚወጣ የለም። በእውነት ነው የምላችሁ። ለክብር ለጸጋ ለድህነት እግዚአብሔር ሁላችንን ጠርቶናል። ሰው በስጋ ያለውን ነገር ብቻ በማየት ሊመረር ሊከፋ ሊያዝን እጄ ላይ የነበረውን ነገር ለምን ሰይጣን እንዲህ አድርጎ ወሰደብኝ ለምን ተፈተንኩ በማለት ማጉረምረም የማይገባ አባ መቃርስ ሰሌን ከወራት በላይ ተክቶ ላይታች ብሎ ሰበሰበ። ሰይጣን በሰው አምሳል መጣና በቁጣ አካፍለኝ አለ። ውሰድ የፈለግከውን አለ። ውሰድ፣ አይ አንተ ነው የሰበሰብከው ስጠኝ ሲለው አባ መቃርስ በእጁ ብቻ የምትሆነው ንፍኝ ያዘና ሌላውን ውሰድ አለ። ያኔ ሰይጣን ምን አለ? ብዙ ታገልኩ ላሸንፍ አልቻልኩ። አቃትከኝ። እኔ አላቃትኩም፣ እግዚአብሔር ነው የሚያሸንፋል። ቀጠለ። ሌላ ጊዜ በሁለት ሕፃናት አምሳል ሆነና እነዛ ሕፃናት ኃጢአት ሲሰሩ በዚያ አቅማቸው ሊበድሉ የማይችሉትን በደል ሲበድሉ አሳየው። አባ መቃርስ ፊቱን መለሰና ምን አለ? እግዚአብሔር ወይ እኛ እኮ እየበደልን ነው፣ እኛ እኮ እያጠፋን ነው፣ ይቅርታህን አድርግልን ብሎ ቢያነባ አሁንም ሰይጣን እንዲህ ብሎ ጮኸ። ከሰማይ ቃል መጣ፣ አልፈረድክምና ወዳጄ መቃርስ አከብርሃለሁ ሲባል እኮ እኔ ድሮም እኮ አልችልህም፣ አሸነፍከኝ፣ አትፈርድም አንተ። ዛሬ አይሁድ በክፉ ይፈርዳሉ፣ እኛም ዛሬ በክፉ እንፈርዳለን። እግዚአብሔር ምን አድርጎ ነው አንተን አልጋ ላይ ያስቀረ? አሁን እኛ ሰውየው ጥሩ እግዚአብሔር ክፉ ነው የምንናገረው ማወቅ ተገቢ ነው ክርስቲያኖች። ስለዚህ
በየትኛውም አቅጣጫ በደዌ ዳኛ ባልጋ ቁራኛ ሰው ቢያዝ ፈዋሹ አዳኙ እግዚአብሔር ነው። ደጅ መጽናት በእምነት መመላለስ ነው። ወፍጮ ቤት የገባ ሰው ዱቄት ሳይነካ አይወጣም። ቤተ እግዚአብሔርም የመጣ ሰው ረድኤት ሳይዝ አይሄድም። የሰማነውን በልቡናችን ያሳድርብን። ይቆየን።